السلام عليكم ورحمة الله وبركاته. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين، وبعد. እንደምን አላችሁ? ሌላ እምነት ላይ ካሉ ሰዎች ጋር በምን መልኩ ነው እየተኗኗርን ያለ ነው? ምን ያክል ለነሱ አሳቢዎች ነን? ኢስላምን ለነሱ እንድናደርስ የተፈጠሩበትን ዓላማ እንድናሳውቅ ታዘናል። ይሄ የሁሉም ስራ ባይሆንም በዋነኝነት ሆኖ እያንዳንዱ ሰው በነፍስ ወከፍ ሊያደርገው ሊሰራው ቢገባ ነገር ነው ባይባልም፣ ግን ከነሱ ጋር በጉርብትና በስራ እንግዲህ ሶሻል ሚዲያ ላይ አሁን ላይ በደንብ እናገኛቸዋለን፣ ከነሱ ጋር እንገናኛለን። ምናልባት ታችኛው የእድሜ ክልል ላይ ያሉ ደግሞ በትምህርት በዚያ መገናኘት አለ እና ከነሱ መካከል ጥሩ ባህሪ ያላቸው የልብ ወዳጅ ማድረግ ባይፈቀድም ከነሱ ጋር እንዳትተላለፉ የተባልናቸው ቀይ መስመሮች አሉ። ያ እንደተጠበቀው ሆኖ ግን መልካም ነገሮች ስላላቸው ምንቀርባቸው አብረናቸው የምናሳልፋቸው ሰዎች ይኖራሉ እና ምን ያክል ለነሱ ኢስላምን የማሳወቅ ስራ እንሰራለን? ወደ ኢስላም ምን ያክል እንጋብዛቸዋለን? ወደ ኢስላም መጋበዝ በብዙ አይነት መንገድ አለ። ግን በማውራት ቀስ አድርገን ለስለስ ብለን ይሄ እምነታቸውን ማንቋሸሽ መተቸት ውስጥ ሳንገባ ክብራቸውን ጠብቀን ጥሩ በሆነ ንግግር ስለ ኢስላም ስለ ፈጣሪያቸው የኛና እነሱ ያሉበት እምነት ልዩነት ምን እንደሆነ ያንን የማሳወቅ ስራ ምን ያክል እንሰራለን? አብዛኞቻችን እዚህ ላይ ክፍተት የለብንም? ይሄንን ነጥብ ስኪፕ እያደረግን አይደለም እናልፈው? ይሄን እንኳን አለማውራቱ ይሻላል፣ ከዚህ በኋላ ያለንን ግንኙነት ያቀዘቅዝብናል እየተባለ አይታለፍም። በጣም ብዙ የሚያስደስት ነገር ያላቸው አሉ። ቅድም እንዳልነው አዎ ከነሱ ውስጥ ፊርቃቸው ብዙ አይነት ነውና በምላስ እየተዋጉ የሚኖሩ ሰዎች አሉ። በተለይ አሁን ላይ ሶሻል ሚዲያውም ላይ የሚታይ ነገር ነውና ያንን የሚያደርጉት አንደኛ አቴንሽን ፍለጋ ነው። አሁን እኮ ሶሻል ሚዲያው በቃ የሆነችን ነገር እስኪ ተቃራኒ አድርጌ በምን መልኩ ሰዎች አይን ስር ልግባ፣ ዓለም ላይ እኔ እንዴት መነጋገሪያ ልሁን የሚል አይነት ነገር እኮ ነው የሚሰራው። ለዚህ ዓላማ ብለው የሚንቀሳቀሱ ናቸው አብዛኞቹ። ከዚያ ውጭ ደግሞ ግጭት የሚያምራቸው በትንሽ ነገር ቦግ የሚሉ እኛን ሙስሊሞችን ማየት የሚቀፋቸው ማይመቻቸው አይነት ሰዎች አሉ። በእርግጥ ይህንን አይነት ነገር የሚፈጥረው ምናልባት እኛም ጋር ያለ ድክመት ሆኖ ሊሆን ይችላል። እኛ ሙስሊሞች ጋርም ኢስላም ሁሉ ማይፈቅደውን አይነት ነገር አድርገን ስንገኝ በግብይት ሊሆን ይችላል፣ ከነሱ ጋር ባለን ግንኙነት ሊሆን ይችላል። መጥፎ አይነት ነገርን እያሳየናቸው አጸፋ የሚመልሱ ሰዎች ሊሆኑ ይችላሉ። ወይም ደግሞ የውስጥ ችግር ኖሮባቸው በቃ ቅድም እንዳልነው መናካት የሚያምራቸው ሰዎች አሉ። ግን ከክርስቲያኖች መካከል ሰላማዊ የሆኑ ሰዎች አሉ። ሰላምን የሚፈልጉ ሰዎችን ላለመረበሽ የሚጥሩ በራቸው ልባቸው ክፍት የሆኑ ሰዎች አሉ እና በጥቅሉ ወደ ኢስላም ለምን አንጋብዝም? በትህትና ያው ይሄ ነገር ቀላል ነገር አይደለም፣ ብዙ ያታግላል። አይደለም እኛን ከኛ በፊት የነበሩትን ህዝቦች ነቢያቶችንም ሳይቀር ብዙ ያለፋ ብዙ ያንከራተተ ነገር ነው። ከሌላ እምነት ተከታዮች ጋር በእምነት ጉዳይ እንትን ማለት ወደ ኢስላም ለመጣራት በሚደረገው ነገር ላይ ትልቅ እንቅፋት አለ። ግን ያ ተፈርቶ ወደ ኋላ መባል እንደሌለበት ነው አላህ እንግዲህ ደጋግሞ ቁርአን ላይ የመከረን። የእነሱን ታሪክ ያነሳልን፣ ያለፉ ነቢያቶችን ታሪክ የነገረን ይሄን እንድንማርበት ማለት ወደ ኢስላም ያልመጡ የሆኑ ሰዎችን ጥሪ አድርጉላቸው። ተስፋ ሳትቆርጡ ትዕግስት አድርጋችሁ ትግል አድርጉ ብሎናል። ትግል ብለን ስንል በማስተማር ምክንያቱም ይሄ ትልቅ ነገር ስለሆነ ለነሱ ዳዕዋ አድርጎ እነሱን አስተምሮ ስለ ኢስላም ነግሮ ወደኛ እንዲመጡ ማድረግ ማለት ለዘላለም ከመሰቃየት በእሳት ከመቀቀል ማዳን ማለት ነው። ከሞት በኋላ ያለውን ህይወታቸውን ኢንፊኒቲ የሆነውን ህይወታቸውን ማሳመር ማለት ነው። ከምንም በላይ አላህ ይህንን እንድንሰራ ነው የሚፈልገው። ታዲያ እኛ ምን ያክል ለዚህ ነገር ትኩረት ሰጥተን ምንችለውን እየጣርን ነው ወይ? ምንችለውን እያደረግን ነው ወይ? ነቢያቶች እኮ ከሚችሉትም በላይ ማይችሉትን እኮ እየሞከሩ ነው ሲታገሉ የነበረው አይደል?
ነቢዩ በጣም ይጨነቁ ነበር። አረ በቃ አንተ ራስህን በዚህ መልኩ አትጉዳ እያለ እኮ ነው አላህ ቁርአን ላይ ፈለዓለከ ባኺኡን ነፍሰከ አላ የኩኑ ሙእሚኒን። እነሱ አላመኑም ብለህ ራስህን እየጎዳህ ነው፣ አትጨነቅ አንተ በዚህ ልክ እያለ አላህ እያረጋጋቸው ነው እንደው ያሳለፉት ሁሉ ነቢዩም ከዛ ከሳቸውን በፊት የነበሩ ነቢያቶችም ከአቅማቸው በላይ ሁሉ ነው ለማድረግ ሲጥሩ የነበረው። ግን እኛ አሁን ላይ ተሳንፈንበታል። እንዳልነው ቅድም ይሄንን ስራ ለተወሰኑ ንጽጽር ላይ እየሰሩ ላሉ ሰዎች ብቻ ሰጥተናቸዋል። እኛም ጋር ምናልባት አላህ ይጠብቅልንና ከቤተሰቦቻችን መካከል ሌላ እምነት ላይ ያሉ ሰዎች ይኖራሉ። ከዚያም ውጪ ቅድም ያልናቸው ቦታዎች ላይ የምናገኛቸው በጣም የሚቀርቡን ሰዎች አሉ። እነዛን ወደ እስላም የመጋበዝ ስለ እስላም የማሳወቅ ስራ በምንችለው ለምን አንሰራም አንለፋም? ይሄን ለማድረግ እኮ የእነሱን መጽሐፍ ቅዱስ ከመጀመሪያው እስከ መጨረሻው አገላብጦ የጨረሰው ሰው መሆን እኮ አያስፈልግም። ስለ ዲናችን እኛ መሰረታዊ የሚባሉ ነገሮችን ካወቀን እኮ ያ በቂ ነው። አላህ በብቸኝነት ይመለክ የተባለበትን ምክንያት ማናቅ ሙስሊሞች አለን። እዛ ላይ ክፍተት ካለብን እንግዲህ ራሳችንንም መጠራጠር አለብን። ኢስላም ላይ ነኝ አይደለሁም። እና ያን ካወቀን እኮ በቂ ነው እነሱን ለመጣራት ወደ ኢስላም